ደመቅዬ ነይ ተሰብሰብ የኔ እናት እንኳንም በደጉ ጊዜ ክፉንም ደጉንም ማሳለፍ ነው እኔ ለሞት በእኛ ጊዜ እኮ አዘኑ ራሱ ደስታ ነበር ለካ ሳናቀው ቀርተን ነው እንጂ አቤት ጊዜ ምን ተፈጠረ ይኸውልሽ በደጉ ጊዜ እናት የልጆቻችንን ስንድር ከዘመድ ያልፎ ዘመድ ያዝማዱ በገበያ ላይ እስኪ ገበያ እንገናኝ ልጄን ለባለሰጥ ነው እንዴት ነው የከሌ ዘር የከሌ ልጁ ቤተሰቡ ተብሎ ተፋይቶ ተዲያቅቶ ጎረቤቱ ደግሞ እስኪ ማለት ያኔ ቶሎ እስቲ ውሃ መጃ ላግኝሽ ትበይና ተመካክረሽ አዳቅተሽ ነው ልጅሽ ለወንዱን ስታጨለ ሴቷም ስትጨኝ አሁንስ የህዝብ ልጅ ናት እናቴ እዚህ ላይ ሹክ የሚባል ነገር ተሰማ እናት ቤቱ ተገተታት መጣና ላይ ብለ ቀጀ በሞቴ ቅዱ እያጠጣቸው ኧረ የዘንድሮ ታያስጠጣማ ጉሮሮ ራሱ በሽተኛ ያደርጋል ምንድን ነው ምንም አልገባኝም የትናንትና ወሬ እኔም አልገባኛል ብሮ የሚለው ብቻ ነው የገባኝ እኔ ለሞት ያ ብቻ ይገው መጣሁ ተዛ ሁሉ ወሬ ብሮ ይላል ይሄም ብሮ ይላሉ በብሮ ብር ሆኖ ነው መሰለኝ ብር ሆኖ ቀረ ነገሩም ተዳሩ ኧረ እንዴ የወለደው ማን ነው ኧረ ልጅ ሞት የገደለው ግቢ በብር ጨረሽው እስቲ ዝም በይ ይኸውልሽ እንግዲህ በኋላ ልጅሽን ለባል ስትሰጭና ዘመድ የለ አዝማድ የለ እንሳ የህዝብ ልጅ ናት ልጅቷ ህዝብ ነው አጭቶ ፋይቶ ደግሶ የሚድራት እናቴ አዎ ተዛ የሆነች ስተት ተሰራሽ ደግሞ እዚህ አምጥተው ይቅርታ ጠይቂ ትባያለሽ ልጅሽ የወለድኳትን እንዴ ከርከሜና መሰረት በህግ አምላክ ዘንበኝ እንዲያታነካይከ ሸረም እንዲያታደርጉ አልሰማችሁ ምንም ነገር እንዴ እኔ ያበዚህን አረክ ለካ ስተት ነው እንዴ ልጁን መቆጣት ልጅን መቅጣትማ ስተት ነው እናቴ እናት አባት ጉርፈላበት አሁን ማን ይወለድ ያለው ጥያቄው እኔ ልሙት ማን ይወለድ ማን ያሳድጋት ማን ነው መከራ ነው ይየባል የጉድ ያገር ገንፎ አድሮ ይፋጃል ድሮ ማረን ወዲህ ትገኛለህ እናቴ አንተም ጠፍተህ ቀረህ በዛው እኛም ጠፋንልህ አራን ያልሆነልኝ